ያፌት ልታወሪኝ ነው የመጣሽው? እባክህ እንደሱ እኮ አይደለም። አንድ ብቻ ተረጋግታ አዳምጠኝ። ፈጣሪ ያጽና፣ ሀዘንን አታብዛ። እኔ የምላችሁ የኤፍራታ የዋህነት ግን እስከ መቼ ነው የሚቀጥለው? እሷ ለሰዎች ስትል ብዙ ዋጋ እየከፈለች ነው። እንግዲህ ናታን በተደጋጋሚ ልቧን እየሰበረው ነው። እናም ኤፍራታ ከዚህ ህይወት የምትወጣበት ቀን አልናፈቃችሁም ወገን? ሁልጊዜ ለቅሶ፣ ሁልጊዜ ሀዘን። ሲቀጥል እንግዲህ ኤፍራታ ወደ ናታን ጋር የሄደችው እንቅልፍ የነሳት ነገር ቢኖር ያፌት እንግዲህ ሰክሮ መጥቶ አቶ ሶሎሞን አባቱ እንደሆነና ልጄ ማረኝ እስከምትል ነበር እማሰቃየህ ብሎ ስላለ ግዴታ ናታን ይሄን ነገር ማወቅ አለበት ብላ ይሄን ልታማክረው ነበር የሄደችው። ነገር ግን ደግሞ እሱ እንግዲህ ልቧን ሰብሮ ነበር የተመለሰችው። እናም ኤፍራታ እውነት ለመናገር ሀረግ ድራማ ላይ ከመጀመሪያ እስካሁን ድረስ በጣም ብዙ ስቃዮችን እየተሰቃየች የምናያት ኤፍራታ ናት። ሀረግ ድራማን ክፍል 80 እንዴት አያችሁት? እንግዲህ ጽዮን እንዳትሰማ ተብሎ የተደበቀችውን ነገር እንግዲህ ማን ይመስላችኋል ያንን ደብዳቤ የጻፈው? ሉሊት ናት? ያፌት ነው? ወይንስ ደግሞ የአባታቸውን መሞት የሰማ ወይንም ደግሞ የድርጅቱ አካል ተካፋይ ነኝ ብሎ የመጣ ሰው ይመስላችኋል? ብቻ ሀረግ ድራማ ጦርነቱ አሁን ላይ ነው እየቀጠለ ያለው። ናታንና ያፌት አንድ ሆነው አባታቸው እንደሆነ ካወቁ ግን ምናልባትም ይህንን ትግል አብረው በጋራ ሊያሸንፉት ይችላሉ። ምክንያቱም ያፌት የገንዘብም ሆነ በዙሪያው ብዙ ሰዎች ስላሉ አሁን ላይ ምንም ነገር የመጋፈጥ አቅም አለው። ናታን ደግሞ ምንም አይነት አሁን ላይ አቅም ስለሌለው ምናልባትም ኤፍራታ ልትነግረው የሄደችው ነገር ይጠቅመው ነበረ፣ እንደዛ አድርጎ ባያባረራት። እናም አሁን ጽዮን እንግዲህ የአባቷን መሞት ስትሰማ ምን የምትል ይመስላችኋል? እኔ ግን ናታን ጋር የምትጣላ ነው የሚመስለኝ። ምክንያቱም መደበቁ በጣም ግራ ያጋባታል። እና ውድ ቤተሰቦች የኤፍራታ ነገር ግራ አላጋባችሁም? እኔማ እያሳዘነችኝ ነው እንዴ! በዚህ ልክ መሰቃየት ለምንድን ነው? ለሰዎች ስትል እውነታውን እኔ ብሆን እናገራለሁ እስካሁን ድረስ። ምክንያቱም ናታን አሁን ላይ የሚያውቀው እሱን እንደጠላችው፣ እሱን ስላልወደደችው፣ እሱን ስላፈቀረችው ያፌትን መርጣ እንደሄደች ነው የሚያውቀው። ነገር ግን እሷ ጋር ደግሞ ያለው እውነታውን ሌላ ነው። እናም ኤፍራታን በዚህ ልክ ናታን ባይሰብራት ደስ ይለኛል። ለማንኛውም እንግዲህ አቤል የሚባለው ደግሞ የያፌት ዘመድ ጽዮንን ለአንድ ሳምንት ነው የማፈቅራት እያለ እንግዲህ ዳግምን እያስጨነቀው ነበረ እንዲያገናኘው ስለፈለገ። እና ውድ ቤተሰቦቼ ሀረግ ድራማን እንዴት አያችሁት እላችኋለሁ። ያው ደስ ይላልም ያሳዝናልም። ግን እኔ ኤፍራታ በዚህ ልክ ስታለቅስ ስታዝን ሳያት በጣም ነው ይሆናላ፣ ብቻ ይደብራል። እና እንግዲህ ጽዮን ተደብቃ የነበረችውን እንግዲህ የአባቷን ሀዘን ልትሰማ ነው። ከዛም አልፎ ደግሞ እናቷ የት እንዳለች በምን ሁኔታ እንዳለችም የሚታወቅ ነገር የለም። እንዲሁም ቢኒያም እና ናታን በድጋሜ አብረው ሆኖ ስላየዋቸው ደስ ብሎኛል። ምክንያቱም ትናንት ተለቀቀው ላይ እንግዲህ ድጋሜ እጽ ባጠገብ እንዳይደርስ እያስጠነቀቀው አይተን ነበር። ዛሬ ደግሞ ሳቅ በሳቅ ሆነው እንግዲህ አሪፍ ነበረ። እና ውድ ቤተሰቦቼ ለቤት አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ አይዞሽ በርቺ ለምትሉ ደግሞ አመሰግናለሁ። ሀረግ ድራማን እንዴት አያችሁት? ብቻ ያፌትም እንግዲህ ለኤፍራታ በጣም ብዙ ውጣ ውረዶችን እንዳየ በዚህ በህይወቱ መራብን፣ መጠማትን፣ መቸገርን ይሄን ሁሉ አልፎ ዛሬ ያለህበት ደረጃ ለመድረስ ብዙ ዋጋ እንደከፈለ እንግዲህ እየነገራት ነበረ ለኤፉዬ። እና ኤፍራታም አሁን ላይ እየተረዳችው ነው። ልጁ በበቀል የተጨማለቀ በቀልን እያራመደ እንደሆነ ስለገባት እሷም እያቀፈችው ነበረ፣ እየተጠጋጋችው ነበር። ነገር ግን ደግሞ የኤፍራታ ሆነ እንደዚህ መሆን ያፌትን ፍቅር ይጨምራል እንጂ ኤፍራታ ደግሞ እያፈቀረችው አይደለም። ብቻ ግን ግራ ያጋባን እየመጣ ያለ ድራማ ነው አሁን ላይ። ብቻ ደስ ይላል። ደግሞ ትናንትም ለቀው ዛሬም ነው የለቀቁልን እና ፍትህ ለኤፍራታ፣ ፍትህ ለኤፍራታ። ኤፍዬ ከዚህ በላይ መሰበርም መሰቃየትም
የለባትም እንዴ? ምን ባደረገች? መልካም ነገር በሰራች፣ ለሰዎች ስትል ዋጋ በከፈለች፣ ራሷን አሳልፋ በሰጠች። በቃ በጣም ከባድ ነው እውነት። እኔ ቤዛም ሆነ ጽዮንም ሆነ ባገኙት አጋጣሚ እነሱ ጥሩ ህይወት ይኖራሉ። ኤፍራታ ግን እስካሁን ድረስ እስካየነው ድረስ ህይወቷ ሁሌም በደቂቃዎች ለቅሶ፣ በደቂቃዎች ደስታ፣ በደቂቃዎች ሀዘን ናትና ሁሉ ነገር እየተፈራረቀባት ነው የምትኖረው። ብቻ እናንተስ እንዴት አያችሁት ሐረግ ድራማን? ብቻ እኔ የኤፍራታ ማልቀስ፣ የኤፍራታ ማዘን በጣም አሳዝናኛለኝ።